ሰላም እንዴት ናችሁ? ስንቶቻችሁ ናችሁ በጄሚናይ ገንዘብ እንደሚሰራ የምታውቁት? ስንቶቻችሁ ናችሁ ቋንቋ ብዙ አይነት ቋንቋ መማር እንደምትችሉ የምታውቁት ማለት ነው? ጄሚናይ አጠቃቀሙን ካላወቃችሁ ዛሬ ስቴፕ በስቴፕ የምታዩ ይሆናል ማለት ነው። በጄሚናይ ውስጥ ብዙ ሚስጥሮች አሉ ማለት ነው። ዛሬ እያንዳንዱን የምናይ ይሆናል ማለት ነው። ጄሚናይ አፕሊኬሽኑ እዚህ ጋር እንደምትመለከቱት ነው። እሱን ከፕሌይ ስቶር ከአፕ ስቶር አውርዳችሁ አፕ ስቶር ከአይፎን ላይ ያጋችሁ ማለት ነው። ከዛ አውርዳችሁ መጠቀም ትችላላችሁ ማለት ነው። ጄሚናይ ኢንተርፌሱ ይሄን ይመስላል ማለት ነው። ይሄ አፕሊኬሽን ከሌሎቹ የሚለየው በምንድነው ካላችሁ ልክ እንደነ ቻትጂፒቲ ለምሳሌ አሁን በጽሁፍ ነው ብዙ ጊዜ መላላክ የሚችሉት። ይሄ ግን ኖርማል ከሰው ጋር እንደምታወሩ አድርጋችሁ በቮይስ በሪከርድ መጠቀም ትችላላችሁ ማለት ነው። ብዙ ጊዜ ልክ እንደ ቻትጂፒቲ አይደለም ማለት ነው። ይሄ ከሌሎቹ በጣም የሚለየው በቮይስ ቀጥታ ታወራላችሁ ማለት ነው። ከሰው ጋር ልክ ተደዋውላችሁ እንደምታወሩ አድርጋችሁ ማውራት ትችላላችሁ ማለት ነው። መሃል ላይ የምታዩት ደግሞ በሪከርድ ነው ማለት ነው። ሪከርድ አድርጋችሁ ማውራት ትችላላችሁ ማለት ነው። ይሄ አፕሊኬሽን ከሌሎቹ የሚለየው በምንድነው ካላችሁ ዩቲዩብ ቀጥታ ስለ ዩቲዩብ በጣም ጽድት ያለ እንትን ይሰጣችኋል ማለት ነው። ብዙ ጊዜ ጄሚናይን የምትጠቀሙ በቮይስ ከሆነ ኖርማል በቮይስ የምትጠቀሙ ከሆነ በቮይስ አልመክራችሁም ማለት ነው። ትክክለኛ ለስራ የምትፈልጉ ከሆነ ቀጥታ በቴክስት ብታወሩ ይመረጣል ማለት ነው። ጄሚናይ ላይ ብዙ ጊዜ ቴክስትም ሊሆን ይችላል ፎቶም ሊሆን ይችላል ብዙ ነገር ተላልካችሁ ከጉግል ጄሚናይ ጋር ማለት ነው። ካላጠፋችሁ ጉግል ጄሚናይ ራሱ ያስቀምጥና ጉግል ላይ ሴቭ ይደረጋል ማለት ነው። ይሄን እንዴት ነው ማጠፋው ብላችሁ ካሰባችሁ ቀጥታ ምን ታደርጋላችሁ ማለት ነው። ላይ 3 ሰረዙን ትነካላችሁ። 3 ሰረዙን ከነካችሁ በኋላ ምን ታደርጋላችሁ ማለት ነው። ማይ ስታፍስ የሚል አለ ማለት ነው። እሱን ስነኩ እስከ ዛሬ ድረስ ስትጠቀሙ የነበራችሁትን በሙሉ ያመጣላችኋል ማለት ነው። እዚህ ጋር ማይ ስታፍስ የሚለውን ትነካላችሁ ማለት ነው። ማይ ስታፍስ የሚለውን ስነኩ እስከ ዛሬ ድረስ ስትላላኩ የነበራችሁ ፎቶም ሊሆን ይችላል ፋይልም ሊሆን ይችላል ትላልቅ ፋይሎችም ሊሆን ይችላል ለጎግል ይልካል ማለት ነው። ጎግል ላይ ይቀመጣል ማለት ነው። ብዙ ጊዜ ፋይል ባትላላኩ ይመረጣል ማለት ነው። ይሄ አያጠፋላችሁ ማለት ነው። አሁን ያመጣላችሁ ቦታ ማለት ነው አያጠፋላችሁ ምን ያደርጋል ማለት ነው። እናንተ ኮፒ ማድረግ ከፈለጋችሁ ወይ ደግሞ ሴቭ ማድረግ ከፈለጋችሁ እስከዛሬ ድረስ ከጉግል ጄሚናይ ጋር ስትላላኩ የነበራችሁትን ነገር በዚህ መንገድ ሴቭ አድርጋችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። እና ይሄን ለማጥፋት ደግሞ ምን እናደርጋለን ማለት ነው። እነዚህ እስከዛሬ ድረስ ከጄሚናይ ጋር ስትላላኩ የነበራችሁትን ነገር ለማጥፋት የፕሮፋይላችሁን ቦታ ትነካላችሁ ማለት ነው። የፕሮፋይላችሁን ቦታ ስነኩ ምን ታደርጋላችሁ ማለት ነው። እዚህ ታች ላይ ጄኔቲክስ አፕስ አክቲቪቲ የሚለውን ያመጣላችኋል ማለት ነው። ጄኔቲክስ አፕስ አክቲቪቲ የሚለውን ሲያመጣላችሁ ምን ታደርጋላችሁ ማለት ነው። ትጠብቃላችሁ ልክ እንደ ኮኔክሽናችሁ ፍጥነት ነው ማለት ነው የሚያመጣላችሁ። ኬፕ አክቲቪቲ የሚለው እዚህ ጋር ምን ያደርግላችኋል እዚህ ጋር ኦን የሆነው ማለት ነው። ይሄ ማለት ከዚህ በፊት ከጄሚናይ ጋር ንግግር ስታደርጉ ከነበራችሁ ለምሳሌ ስለ አንድ ታሪክ ሂስትሪ ሊሆን ይችላል ማለት ነው። ስክሪፕት ልትሰሩ ትችሉ ይሆናል ከጄሚናይ ጋር ማለት ነው። ካቆማችሁበት እንዲቀጥልላችሁ ነገሮችን በአዲስ መልክ እንዳይረዳችሁ ከፈለጋችሁ እዚህ ቦታ ላይ ኦን ማድረግ አለባችሁ ማለት ነው። ልክ እናንተ በሌላ ጊዜ ስለ ተነጋገራችሁት ነገር ስትጠይቁት መልሳችሁ አዲስ አይሆንለትም ማለት ነው። ይሄን ኦን ካረጋችሁ ማለት ነው በውስጡ ሴቭ እንደማድረግ ነገር ያደርጋል ማለት ነው። እዚህ ጋር ኦፍ ደግሞ ካረጋችሁት ሁሉንም ነገር እንደ አዲስ ነው ማለት ነው የሚረዳችሁ ሌላ ጊዜም ጥያቄ ስትጠይቁት ማለት ነው። ስለ ዩቲዩባችሁም ሊሆን ይችላል ዩቲዩብ ከፍታችሁ ብትጠይቁት በሌላ ጊዜ ኦን አድርጋችሁ ስትጠይቁት ማለት ነው የናንተ ዩቲዩብ በቀላሉ ይረዳል ማለት ነው። ከዚህ በፊት ስለጠየቃችሁት ማለት ነው። እና ቅድም ያልኳችሁ ምንድነው ዲሌት የምታረጉበትን ቦታ ነው ያልኳችሁ። ዲሌት የምታረጉበት ቦታ እዚሁ ጋር ነው ማለት ነው። በዚህ መልክ እንትን ሲልላችሁ ማለት ነው
ዲኤምኤስኤስ የሚል ካመጣላችሁ ዲኤምኤስኤስ የሚለውን ትነካላችሁ ማለት ነው። ከዛ ምን ታደርጋላችሁ ማለት ነው። እዚህ ጋር ዲሌት የሚል አለ ማለት ነው። ዲሌት የሚለውን ስነኩ ምን ያመጣላችኋል ማለት ነው። ላስት ሃወር፣ ላስት ዴይ እና ኦል ታይም ከስተም ሬንጅ የሚል ያመጣላችኋል ማለት ነው። እናንተ ከዚህ ውስጥ የምትነኩት ሙሉ ማጥፋት ከፈለጋችሁ ማለት ነው ምን ታደርጋላችሁ ኦል ታይም የሚለውን ትነካላችሁ ማለት ነው። ኦል ታይም የሚለውን ስነኩ ምን ያደርግላችኋል ማለት ነው። እዚህ ጋር እታች ላይ ዲሌት የሚል ያመጣላችኋል ማለት ነው። ዲሌት የሚለውን ስነኩ ሙሉ በሙሉ ዲሌት ማድረግ ትችላላችሁ ማለት ነው። ከፈለጋችሁ ደግሞ ፕሪቪው ሞር የሚለውን ስነኩት ደግሞ ከውስጡ እየመረጣችሁ ማጥፋት የምፈልጉትን ብቻ ለብቻ እዚህ ኤክስ የሚል ዳር ላይ ካመጣላችሁ ማለት ነው የምፈልጉትን ፋይሎች ጽሁፍም ሊሆን ይችላል በዚህ መንገድ ማጥፋት ትችላላችሁ ማለት ነው። ሁለተኛ የምናየው እዚሁ እታች ላይ ማለት ኢንስትራክሽን ፎር ጄሚናይ የሚለውን እንነካለን ማለት ነው። ኢንስትራክሽን ፎር ጄሚናይ የሚለው ለምን ይጠቅመናል ካላችሁ እዚህ ጋር ከበራ ለምን ይጠቅመናል ካላችሁ እዚህ አድ የሚል እታች ላይ እንደበራው ማለት ነው። እዚህ ቦታ ላይ ልክ በዚህ መንገድ ከበራ ይሄ ለምን ይጠቅመናል ብላችሁ ካሰባችሁ ለምሳሌ ጄሚናይ እናንተን ማስረዳት የሚፈልግ ልክ እንደ ህፃን ከዜሮ ጀምሮ እንዲያስረዳችሁ ከፈለጋችሁ ምን ታደርጋላችሁ ማለት ነው። እዚህ ጋር አድ የሚለውን ትነካላችሁ ማለት ነው። ይሄን ስነኩ እዚህ ጋር ታስቀምጡለታላችሁ እናንተን በምን አይነት መንገድ እንዲያስረዳችሁ እንደምትፈልጉ እዚህ ጋር ትጽፉለታላችሁ ማለት ነው። ልክ እናንተ እንደተማረ ሰው ደግሞ ኖርማል በጣም ለትልቅ ወሳኝ ነገር የምትፈልጉት ደግሞ ለስራ ከሆነ እዚህ ላይ ታስቀምጡለታላችሁ ማለት ልክ እንደ ዲስክሪፕሽን ማለት ነው። ጽፋችሁ አድ ቦታ ላይ ነክታችሁ ሰሚት ታደርጋላችሁ ማለት ነው። ይሄን ነገር ደግሞ ካጠፋችሁ አሁን ያልኳችሁን ነገር መጠቀም አትችሉም ማለት ነው። በቀጣዩ የምናየው ምን ይሆናል ማለት ነው። እዚሁ እታች ላይ አሁንም እንነካና ኮንቴንትድ አፕስ የሚል አለ ማለት ነው። ወይ ደግሞ ወደ ታች ዝቅ እንልና እዚህ ጋር ሴቲንግ የሚል እንነካለን ማለት ነው። ሴቲንግ የሚለውን ነው የምናየው ማለት ነው። ሴቲንግ የሚለውን ስንነካ እዚህ ጋር ምን እናገኛለን ማለት ነው። እዚህ እታች ላይ የምታዩት ቦታ ላይ ጄሚናይን ብዙ ጊዜ ስገቡ በሴት ድምጽም ልትሆን ትችላለች ማለት ነው። እናንተን ማውራት እንትን የሚለው ማለት ነው። እናንተ ማድረግ የምትፈልጉ እዚህ ጋር የድምጾቹን እንትን መቀየር ትችላላችሁ ማለት ነው። በወንድም ሆነ በሴትም እዚህ ጋር በምትፈልጉት ሰዎች አይነት ድምጽ ያስመርጣችኋል ማለት ነው። እዚህ ጋር ሰሌክት ትላላችሁ ማለት ነው። የምትፈልጉትን ከመረጣችሁት በኋላ ማለት ነው። ታች ላይ ላንጉዌጅም አለ ማለት ነው። ከዛን የምናየው እዚህ ጋር ተልክቱ ጄሚናይ ሃድስ ፍሪ የሚል አለ ማለት ነው። ይሄ ለምን ይጠቅመናል ብላችሁ ካሰባችሁ ልክ እሱን ስንነካ ምን ያመጣልናል ማለት ነው። ይሄን ልክ ስንነካ ቀጥታ እንትን ያስመርጠናል ማለት ነው። ለምሳሌ መኪና እየነዳችሁ ሊሆን ይችላል ማለት ነው። ወይ ስራ ላይ ሆናችሁ ሊሆን ይችላል ማለት ነው። ጄሚናይን በድምጽ በኩል ማዘዝ ትችላላችሁ ማለት ነው። በድምጽ ብቻ አዛችሁ ስልካችሁን እንዲያነሳላችሁ ማድረግ ትችላላችሁ ማለት ነው። ከላይ ያበራሁት ደግሞ መጀመሪያ ላይ ያበራሁት ስልካችሁ እንኳን ተዘግቶ ጄሚናይ በጎግል አማካኝነት የእናንተን ስልክ እንዲቆጣጠር ማድረግ ትችላላችሁ ማለት ነው። እዚህ ድራይቭ የሚለውን ግን እመርጥላችኋለሁ ማለት ነው። ድራይቭ የሚለውን ብታበሩ ይጠቅማችኋል ማለት ነው። ምክንያቱም መኪና በምትነዱበት ጊዜ ብዙ ጊዜ መኪና ያላችሁ ሰዎች ይሄን ብትጠቀሙ እመክራችኋለሁ ማለት ነው። ይሄን ይመስላል ማለት ነው። የቻናሌ ቤተሰቦች ዛሬ ይዤላችሁ የመጣሁት ማለት ነው ጄሚናይ አፕሊኬሽን ለሌላችሁ ቀጥታ ከፕሌይ ስቶር አንድሮይድ ስልክ ለያዛችሁ ማለት ነው አይፎን ለያዛችሁ ከአፕ ስቶር አውርዳችሁ መጠቀም ትችላላችሁ ማለት ነው። ጄሚናይ አልሰራልኝ ላላችሁ ሰዎች ደግሞ ቀጥታ ቪፒኤን ታበራላችሁ ማለት ነው። ቪፒኤን አብርታችሁ የትኛውንም ማንኛውም ቪፒኤን ይሰራል ማለት ነው። እሱን አብርታችሁ ማውረድ ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ይሄን ይመስላል ማለት ነው። ይሄ የቴክኖሎጂ ሳይንሳዊ የምትማሩበት ቻናል ነው ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ይመቻችሁ።